ስቲቨን ሃውኪንግ። ስቲቨን ሃውኪንግ ይህ ስም ለብዙዎቻችን ጥቁር ቀዳዳዎችን፣ አጽናፈ ዓለምንና በዊልቸር የተቀመጠውን ድንቅ ሐሳብ ያስታውሰናል። ነገር ግን በዛ ኮምፒውተራይዝድ ድምፅና በማይነቃነቅ አካል ጀርባ ጥቂቶች ብቻ የሚያውቁት ድብቅና አስገራሚ ሕይወት ነበረ። ዛሬ ስለ ሳይንሱ ብዙ አንናገርም። ይልቁንም ወደ ሃውኪንግ የግል ሕይወት ጥልቀት እንወርዳለን። ስለ ፍቅሩ፣ ስለ ስቃዩና ዓለም ባላየው በቤቱ ግድግዳዎች ውስጥ ስለተከሰተው አስቸጋሪ የትዳር ሕይወቱ እውነታውን እናጋልጣለን። ይህ የሰው ልጅ ታላቅ አእምሮ ድብቅ ታሪክ ነው። ሃውኪንግ ገና የ1 ዓመት ወጣትና የኦክስፎርድ ተማሪ ያለ የኤኤልኤስ መርዶ ተነገረው። 2 ዓመት ብቻ ነው የሚቀር አሉት። ያን ግን አንዲት ሴት ወደ ሕይወቱ መጣች፣ ጄን ዋይልድ። ጄን የበሽታውን አስከፊነት እያወቀች ልቧን ሰጠችው። ፍቅራቸው ሞትን የሚገዳደር መሰለ። ጋብቻ ፈጸሙ፣ 3 ልጆችንም አፈሩ። ጄን ለሃውኪንግ ሁለንተናው ነበረች፣ ሚስቱ፣ እናቱ፣ ነርሱና የንግግሩ ተርጓሚ። ይህ ፍቅር ግን ቀስ በቀስ ወደ ትልቅ ስቃይ መለወጥ ጀመረ። ዶክተሮች ይሞታል ያሉትን ሃውኪንግ ጄን በጸሎትና በእንክብካቤ እየጠበቀችው 10 ዓመታት አለፉ። ሃውኪንግ ዝነኛ እየሆነ ሲመጣ የጄን ሕይወት ግን እየጨለመ ሄደ። በሽታው እየጠነከረ በመምጣቱ ሃውኪንግ 24 ሰዓት እንክብካቤ ያስፈለገው። ጄን በድካም ዛለች። ነገር ግን ከድካሙ የከፋው በቤታቸው ውስጥ የነበረው የመንፈስ ጦርነት ነበር። ጄን ጥልቅ እምነት ያላት ክርስቲያን ነበረች። ሃውኪንግ ግን አምላክ የለም ብሎ የሚያምን ኤቲስት። ሃውኪንግ ስለ አጽናፈ ዓለም አፈጣጠር ሲናገር፣ ጄን ግን አምላክን የፈጠረው ትል ነበር። ይህ የሐሳብ ግጭት የፍቅር ቤታቸውን ቀስ በቀስ ሸረሸረው። በዚህ ሁሉ ውጥረት ውስጥ አዳዲስ ሰዎች ወደ ቤታቸው ይገቡ ጀመር። ሃውኪንግን የሚንከባከቡ ነርሶችና ሌሎችም። ከነዚህም አንዷ ኤለን ሜሰን ነበረች። ኤለን የሃውኪንግን ፍላጎት በደንብ ትረዳ ነበር። ብዙም ሳይቆይ በሃውኪንግና በኤለን መካከል ያለው ግንኙነት ከነርስነት ወደ ፍቅር ግንኙነት ተለወጠ። ይህ ለጄን ትልቅ ክህደት ነበር። ለ30 ዓመታት መስዋዕትነት የከፈለችበት ባሏን ለሌላ ሴት አሳልፋ መስጠት ነበረባት። በ1995 ሃውኪንግ ከጄን ተፋቶ ኤለንን አገባ። ይህ ፍቺ የሃውኪንግን ታላቅነትና የጄንን ታማኝነት ሲነጻጸር ለብዙዎች አስደንጋጭ ነበር። የሃውኪንግ ጋብቻ ከኤለን ጋር ለ11 ዓመታት ዘለቀ። ይህ ጊዜ ግን በብዙ ሚስጥሮች የተሞላ ነበር። የሃውኪንግ ልጆችና ነርሶች ኤለን ሃውኪንግን ትንቀሳቀስ፣ አትናገር እያለች እንደምትበድለው አልፎ ተርፎም እንደምትደበድበው ይጠረጥሩ ነበር። በሰውነቱ ላይ የደረሰው የመቁሰልና የመቧጨር ምልክቶች በተደጋጋሚ ታይተዋል። ፖሊስ ምርመራ ቢያደርግም ሃውኪንግ ምንም ነገር ለመናገር ፈቃደኛ አልሆነም ነበር። ጥቁር ቀዳዳዎችን የሚረዳው ታላቅ አእምሮ የራሱን የትዳር ሕይወት ስቃይ ግን በዝምታ ዋጠው። በ2006 ከኤለን ጋር ተፋታ። ስቲቨን ሃውኪንግ ከሁለተኛው ፍቹ በኋላ የድሮ ሕይወቱን ለማደስ ሞከረ። ከጄንና ከልጆቹ ጋር ታረቀ። የመጨረሻ ዘመኖቹን ያሳለፈውም በቤተሰቦቹ ፍቅርና ድጋፍ ነበር። ሃውኪንግ የአጽናፈ ዓለምን ሚስጥር ቢፈታም፣ ነገር ግን የራሱን የሕይወት ምስቅልቅልና አስቸጋሪ የትዳር ሕይወት ግን በቀላሉ ሊፈታው አልቻለም። ትልቅ አእምሮ ያለው ሰው ሁሉ ፍጹም እንዳልሆነና በጀግንነት ጀርባም ድክመትና ስቃይ እንዳለ የሃውኪንግ ታሪክ ያሳየናል። ስለ ስቲቨን ሃውኪንግ ምን ተሰማችሁ? የጄን መስዋዕትነት ደነቃችሁ ወይስ የስቲቨን ሃውኪንግ ዝምታ?